ናችሁ ዛሬ ደግሞ ይዤላችሁ የመጣሁት ስጋ ነው። ስጋ በብሪያኒ ነው። ብሪያኒ ለብቻ ስጋው ለብቻ ነው የምሰራው ማለት ነው። እንዴት እንደምሰራው አብረን እንየው። መጀመሪያ ደረጃ ስጋውን አዘጋጅቻለሁ። ስጋውን በደንብ ካጠብኩ በኋላ ነጭ ሽንኩርትና ጨው፣ ፍልፍል አስወት ወይም ደግሞ ቆንጆ በርበሬ አድርጌ አበስለዋለሁ ማለት ነው። በደንብ እስኪበስል ድረስ ሽንኩርት ከትፋለሁ ከድንች ጋር እነሱን ጠብሳለሁ ማለት ነው። በመጀመሪያ ደረጃ ድንች ከጠበስኩ በኋላ ድንቹን ጠብሰው ማለት ነው። ድንቹን ከጠበስኩ በኋላ ሽንኩርት ጠብሳለሁ ማለት ነው። በዘይት በደንብ አድርጌ ቀይ እስኪሆን ድረስ ጠብሳለሁ። እንደምታወቅነው ቶሎ ቶሎ እያልኩ ነው ማሳያችሁ ማለት ነው። በደንብ አድርጌ ነው ቀይ እስኪሆን ድረስ ነው የምጠብሰው ማለት ነው። ለብሪያኒ የሚፈልጋለሁ ስበላም ደግሞ ስለምጨምረው ማለት ነው። እንዴት እንደሚሆን አብረን እንዲያው ሽንኩርታውን እንደምታዩት እየቀላልኝ ነው። በጣም ቆይ ቀልጧል ማለት ነው። በጣም ሳይቀለባችሁ ሳያርባችሁ ታወጣላችሁ። እኔ አሁን አወጣለሁ። ያው እንደምታውቁ ጨርሻለሁ ማለት ነው። ከዛ ደግሞ የተከተፈ ሽንኩርት አለ ለስጋው በስሏል። ይሄንን ጨምሯለሁ ማለት ነው። ከዛ ቃራና የምትፈልጉትን ቅመም መጨመር ትችላላችሁ። በቁንስም አድርጓለሁ አንድ ላይ አድርጌ ጠብሳለሁ ማለት ነው። ከዛ ቅድም የጠበስኩት ድንች እዚህ ጋር ጨምሯለሁ ማለት ነው። እሺ ጓደኞቼ እንግዲህ አንድ ላይ ነው የምጠብሰው ማለት ነው። ቅድም የጠበስኩት ሽንኩርት ትንሽ አድርጋለሁ ከቃራ ጋር ማለት ነው። ቃራ የማጋድለው እንደዛ አድርጌ አንድ ላይ ካበሰልኩ በኋላ ከዛ በደንብ ከበሰለ እንደምታዩት ጨርሻለሁ ማለት ነው። ስጋውን ጠብሼ አሁን ደግሞ ሩዝ ነው የምሰራው ጓደኞቼ። ሩዙን ደግሞ በድጋሚ እንዴት እንደ ቪዲዮ ተቋርጦብኝ ነው በድጋሚ እንዴት አድርጌ እንደሰራው ከመጀመሪያ ጀምሬ አሳያቸዋለሁ ማለት ነው። ሩዙ ቪዲዮ ስለተቋረጠብኝ ነው። በቀጣይ ደግሞ ሩዙን በቀጣይ ቪዲዮ አሳያቸዋለሁ። አሁን ማሳያችሁ ደግሞ ናናና ሌሙን ነው። ሌሙን ጁስ ነው የሚፈጨው ማለት ነው። በትንሹ ሳላበዛ በትንሽ ነው ለዛሬ ብቻ የሚፈልገው ማለት ነው። ለአሁኑ እንደምታዩት ሌሙንና ናና ነው ያለኝ። ሌሞን ከላትኩ በኋላ ናናውን በደንብ አድርጌ አጥባለሁ። ከዛ አንድ ላይ አድርጌ ከሱካር ጋር ፈጫለሁ ማለት ነው። በጣም አሪፍ ነው። ቤታችሁ ሞክሩላችሁ። በጣም ቆንጆ ነው። ለሆድ በቃ ለጤንነት በጣም አሪፍ ነው። ሌሞን ያው መድኃኒት ነው እንደምታውቁት። ናናም ደግሞ በጣም ጥሩ ነው ለሆድ፣ በተለይ ሆድ ለሚያማኝ ሰዎች በጣም ጥሩ ነው፣ አስፈላጊ። ጨርሻለሁ። አጠላለሁ እዚህ ጋር በጣም ጣዕሙ ሽታው በጣም ደስ ይላል። ሞክሩት እሺ በየቤታችሁ። እንደምታዩት አሁን ጨርሻለሁ ማለት ነው። ብርጭቆ ላይ አድርጌ አሳያቸዋለሁ። ውድ ጓደኞቼ እንግዲህ ዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ሰላም ሁኑልኝ።